ነገር ከማድረግ በፊት አናግረን እሺ ላይክ በምን ዙሪያ በጌጤ ዙሪያ ላይክ እኔ ምን አደርጋለሁ ሲጀመር ለመርዳት ፈልገህ ከሆነ ማለት ነው እኔ ኮንፍሮንት ማድረግ አንድን ነገር እንዲህ ነው ይሄን ነገር አስተካክሎ እንዲያርጉላት ለማለት እንጂ ላይክ የተሰራባት ድራማ እንዳለ ስለገባኝ ነው ያንን እያወቅ ያሉት እሷ ላይ ነው ሐሳቡ በሱ ጉዳይ ነበር ኦኬ ላይክ የተወሰነች 5 ደቂቃ ምናምን ኦኬ እኔ ላስረዳና እሺ እቺ እህት ከዚህ በፊት በሚዲያ ላይ በደንብ ነጻት ወደ እኔ ጋር አምጥተዋት ነበር ሲያመጧትም እኔ ዩቲዩብ ላይ የምሰራው ፕሮግራም ስላለ ምን አልኳት ይሄን ያህል ብር ለመኪናሽ መድቤልሻለሁ ለቪዛሽ ኮታ ሰጥሽና ሰው በሚያዋጣልሽ ገንዘብ ቪዛ ሰራልሻለሁ ብያት ነበር ለመኪናው እስከ 10,000 ድራም ድረስ መድቤላት ተጨማሪ ነገር ለቪዛሽም ሆነ ለመኪናው ቢያስፈልግ እስከ ጥግ ድረስ ጨርስልሻለሁ ባልኳት ሰዓት ያው ህዝቡ ልጁን ባደረገው ግፊት እንደገዛላትና መኪና እዛ እንደምትጨርስ ጉዳዩን ነግራኝ ሄዳ ነበር ስትረከብ ምናምን አይተን ነበር ከዛ በኋላ ደግሞ መታ እንደገና ተመልሳ በሌላ ሰው በኩል አድርጋ ቪዛዋ ጉዳይ እንዲያልቅ ስትጠይቀኝ አሁንም ምን አልኳት ምንም ችግር የለም በተነጋገርነው ከሳራ ጋር ቃል በገባንልሽ መሰረት ያልቃል ተባብለን ተለያይተን ትላንት የነበረውን ቪዲዮ አላየውም እኔ እዚህ ጋር ሲወራ ሰምቼ ደውዬላት ነይ የገጠመሽ ነገር ካለ እስቲል እኛ አለን ብዬ አልኳት ስላት ኖ ምንም አይነት ሚዲያ ላይ መውጣት አልፈልግም እስቲል የምጠብቀው ነገር አለ ከሱ አለች ከደቂቃዎች በፊት ደግሞ አንተ ስታናግራይታ ባናናግራህ ነበር ይመስለኛል ወዲያውኑ መኪና ሚልኪያ ይዛ ሚልኪያ ማለት ምንድነው የሚባለው ሚልኪያ ይሄ የመኪናውን ሊብሬ የሚባለው በአማርኛ እሱን ይዛ መኪናውን ድራይቭ ስታደርግ ቪዲዮ ተለቀቀ ይሄ ነገር እንዴት እሱ ጋር ደርሶ ነው ቪዲዮ የተለቀቀው በሚልኪያ ያለ መኪናስ እንዴት አድርጎ ነው የሚነጥቃት በእጇ የሰጣትን ካሽ ገንዘብ 6,000 ድራም እንዴት ነው የሚነጥቃት ተሙ አንተ ከሷ የሰማው ነገር አለ እኔ አሁን አጭር ነገር ልበልና ሰው በራሱ እንዲመረምር የምፈልገው ነገር አለ አንዴ ሳሪ በትልቁ አለ ይሰማችኋል እሺ በመጀመሪያ ደረጃ ድራማዎች ሁሉ የሚጠበቁ ነገሮች ብዙ ጊዜ እንደዚህ ድራማዎች የተለመዱ ናቸው በተለይ እኛ ኮሚኒቲ ላይ ይሰራል አሁን የጌጤ እንድትናገር ያልፈለገችው ነገር አለ በደንብ ስሙኝ እንድትናገር ያልፈለገችው ወይም የምትፈራው ነገር አለ እርግጠኛ ሆኜ ልንገራችሁ ስለዚህ የምትፈራው ነገር አለ መናገር አትፈልግም እጠብቃለሁ የምትለው እሱ ነው አንድ ሁለተኛ ነገር መኪናው መጀመሪያ ላይ የተቀየረው መኪና ሁላችሁም ጠይቁ መኪና በህዝቡ ሲነገር የነበረው መኪናና መጨረሻ ላይ የተሰጣት መኪና አንድ አይነት መኪና አይደለም ያ መኪና የተቀየረው ወዲያውኑ ተገዝቶ የመጣ መኪና ነው the same ይርና ሞዴል ይሆን መኪናው ግን ከተገዛ በኋላ 10 ኪሎ ሜትር እንደሄደ መኪናው ሸት ዳውን ነው የሆነው አይሰራም ከዛ በኋላ ማለት ነው አሁን መኪናው ያለው ጋራጅ ነው ተደርጎ መጥቶ ጋራጅ ነው ያለው ስለዚህ መኪናው ይሰራል ጠብቂ ነው የተባለችው አይ ይሄ መኪና ይቅርብኝ የሚል አይነት ነገር ጥያቄ አንስታ እንደዛ የምትይ ከሆነ ብሩንም ትመልሻለሽ ምንም እንዳታወሪ ተብላለች በተለይ ዱባይ ያላችሁ አሩኑ ለምን ይሄን እንደማትናገሩ አላውቅም የሀገራችሁ ህግ መናገር አይቻልም ይሁን አላውቅም ብዙዎቻችሁ ይሄን ነገር ታውቃላችሁ አሁንም መናገር አትፈልጉ ስለዚህ ለምን ፈቃደኛ አይደለችም ተሙ እኔ በፉል ፓወር በሙሉ ኃይሌ ላግዛት ሬዲ ነበርኩ አሁን አልመጣም ተናገረው ይኸውልሽ ሙኒ ማትናገረው ለምንድን ነው ብለሽ ራስሽን ራሴን ስጠይቀው ተሙ ይሄ ልጅ ስፖንሰሯ አይደለም ይሄ ልጅ ከሷ የባሰ መጤ ነው እሷ እስኪ እኔ ጋር ትድረስና ተሙ እኔ ልፈር የሷን ጉዳይ መጨረስ ያቅተኝና የሱም ውሸት ያደረገው ወይም ያታለለው ነገር ካለ እዚህ ጋር ግልጽ ይሆናል ልጅቷም ደግሞ ሴፍ ትሆናለች እኛም ማናዝንባትም እኔ በበኩሌ ተሙ በጣም ነው ያዘንኩባት የኔ ንቃ ነው ሙኒ ይኸውልሽ አንድ ነገር ተረጃት እናት የሆነ ሰው ፕሬሸር ካደረገብሽ ወይም የሆነ አይነት ነገር ሁኔታ ውስጥ ካለሽ ነፃ ሆነሽ አትናገር ልጅቷን የተረዳዋትን ነው የምነግርሽ አሁንም ተረዷት ልጅቷ ፕሬሸር ውስጥ ናት
አንደኛ ነገር ይኸውልሽ መኪናው ሲቀየር ሜክ ሴንስ የማያደርግ ነገር አለ። መርምሩ። ሰው ዝም ብሎ የሆነ ነገር ብሎ እንዲግር ሲለው ከመነዳት መመርመር መጠየቅ ያስፈልጋል። መልክን የተሰራበት ስምን የታደሰበት ልጅቷ ተነግዶባታል። ምንድነው የመሰለሽ እንኪ ግን አትወስጂውም፣ እንኪ ግን አይሰራም፣ እንኪ ህዝብ ይልኝ ግን የለም። ይሄ በምናብ ያለ ነገር ነው የተደረገባት። ሰዎች ልጅ ችግረኛ ናት፣ ደሃ ናት፣ መናገር አትችልም፣ ፓወር የላትም፣ ሰዎች አያጨበጭቡላትም። ሰው የሚያጨበጭበው ደግሞ እዚህ ላይ ስታንጠለጥይ ዝርዝር ብር እንዲህ ስትይ ለዛ ነው ሁሉም ግር የሚለው። ለዚህ ነው ሁልጊዜ የተቸገረ ሰው ወይም ደሃ ሁሌ ሲመታ የሚቆምለት ሰው የለም። አሁን እቺ ልጅ መኪናው ላይ ትልቁ ፖይንት መኪናው ሲቀየር ያመጡት ምክንያት ምንድነው ያሉት? የሸጠው ሰውዬ ከሀገር ወጥቷል። የትኛው ምድር ላይ ነው መኪና አንቺ ገዝተሽ ሊብሬ ታይትል ለመቀየር ሳትቀይሪ መኪና ወስደሽ ችግር የለም በፈለክ ጊዜ ናና ትቀይርልኛለህ ተብሎ የሚሸጥበት ዓለም አይቻላል። መኪና የተቀየረው ኦን ፐርፐዝ ነው። አንድ ሁለተኛ ነገር መኪናውን ጠይቃ ይሄ መኪና ችግር አለው ኦሬዲ ገራጅ ገብቷል 10 ኪሎ ሜትር ነርተሽ የተበላሸ መኪና ነው ተጭኖ ነው የመጣው። መኪናው ብዙ ብልሽት አለው፣ እየተነሳ ይጠፋል፣ ብዙ ችግሮች አሉት። መኪናው ከየት እንደተገዛ አላውቅም። ገብቶሻል? መኪና የተቀየረው በነገራችን ላይ ከ10 ቀን በኋላ ነው። መጀመሪያ ለህዝቡ ለእናንተ ያሳዩአችሁ መኪናና አሁን የተቀየረው መኪና አንድ አይነት መኪና አይደለም። ኢቭን መጀመሪያ የታየው መኪና ጎልደን አልቲማ ስታንዳርዱ 0 ነው ብያታለሁ። የታሰበልሽ ይሄ አልነበረም። ካመንሽበት ግድ የለም ግን ብለናታል። ገባ? እንደገና ሲቀየርባት እሷ ናት ራሷን ብቸኛ አርጋ ልጁም እንዲቀልድ ያደረገችው። ስለ መኪና ቢባል ስለ መኪና የሚያውቁ ኢትዮጵያውያን አሉ፣ ስለ ሁሉም ነገር። ራስን ካገለልክ ግን እኛም ጠልተህ ሄደ ጎትቻ አምጥቼ እንዲህ ላደርግ አልችልም። ኢቭን አሁን እንግዲህ ይሄ ሲደርስባት እኔ እጄን አንስቼ ነበር፣ ግን ትምጣና እንጨርስላት ተብሎ ነው ስትባል ኖ 3 ቀን የምጠብቀው ነገር አለ ሌሽ ያ አሁን ይኸውልሽ እሺ ሙኒ 3 ቀን የምጠብቀው ምክንያቷ ምን መሰለሽ? እየጠየቀች ነው። የምትጠይቀው ደግሞ ምንድነው ይሄ መኪና እንዲህ ችግር አለው። ገብቶሻል? አንዳንዴ አንቺም ራሱ ኢቭን ሜንቴን ብታደርጊ አፎርድ ማታረጊው ነገር ሊሆን ይችላል። አቅም የላትም ብቻ ችግረኛ ናት አይደል? ስለዚህ መኪናው ችግር እንዳለው አውቃለች ገና ስትነዳው ስለቆመ ማለት ነው። ስለዚህ አሁን ይሄንን መኪና ቢቀርብኝ የሚል ጥያቄ አነሳች። ስለዚህ ወተሽ ልትናገሪ ነውና ገና ለገና ምንድነው የተባለችው? ወተሽ ልትናገሪ ነውና እንደዛ ካደረግሽ 6000 ብሩ ነው 6000 ሪያል ነው ምናምን በእናንተ ታመጫለሽ ዝም በይ ነው የተባለችው። በነገራችን ላይ ለፎቶ ሚሊዮነሩ ወንድማችን ነው የሚመጣው፣ ለቪዲዮ ለማስፈራራት አብሩት ያለው ሰው ነው የሚጠቀሙ። ስለዚህ እናንተ ልጅቷን ድረሱላት። አሁን መኪናው ምናምን አይደለም። በነገራችን መኪናውን ተውትና ከዚህ አይነት ነገር አስወጧት። ተውት መኪናውን ከዚህ አይነት ችግር ውስጥ ከዚህ ግሩፕ ውስጥ አስወጧት። የምር እዛ አካባቢ ያላችሁ ለሷ የምታዝኑ ከሆነ መኪናው ቅንጦት ነው። መጀመሪያ ከዚህ አይነት ነገር ውስጥ ትውጣ ልጅቷ። እዚህ ግሩፕ ውስጥ መግባት የለባት። እቺ ምስኪን ናት፣ ታማሚ ናት። ገባችሁ? በብዙ ነገር ማለት ነው። ብዙ ችግር ውስጥ ያለች ልጅ እንዲህ አይነት ነገር ውስጥ መግባት የለባት። መልክ ተሰርቶባታል፣ ስም ታድሶባታል። በጣም የሚገርማችሁ እኔ ቅድም መሲ ብሪጅ ውስጥ ላይ ገብቼ ኮሽን ሳደርግ የተደረገው ምን ነበረ መሰላችሁ? ኮሽን ያደረኩት በነገራችን ላይ እንዲህ ችግር አለ ልጅቷ እንደገባኝ የሆነ ችግር ውስጥ ነው ያለችው ስል በፍጥነት 19 ነው 20 ቪዲዮ ተፖስቷል። በፍጥነት 19 ቪዲዮ ለምንድን ነው የተፖስተው? ባይ ዘ ዌይ ከ15 ቀን ነው ምናምን በፊት የተሰራ ቪዲዮ ነው። ለምን ተፖስተው? እኔ እንደወጣው ይሄን ጠይቀን እንደወጣን በ5 ደቂቃ ውስጥ 19 ቪዲዮ ተፖስቷል እኮ። ታሙኛ እሱን አይተን ነው እኛ ይኸውልህ ታሙዬ፣ እኔ ትናንትና ማታ ሰው አወራኝ ደወለና ሳሪ ልጅቷ ያለችበት ሁኔታ እንደዚህ ልክ አሁን አንተ የምትለውን ነገር ሲነግሩኝ እኔ ምን አልኩኝ? አንቺም ማውራት ትፈልጋለች ሲሉኝ እሺ እንግዲያው ስልኬን ስጧት አልኩኝ። ከዛ ስደውልልኝ እኔ አጋጣሚ ላይቭ ላይ ስለደወልኩ እደውልልሻለሁ ብዬ ጸጥ አልኳት። ግን ምን አልኩ መሰለኝ? ከኔ የበለጠ ማሚ ሰርፕራይዝ ሙኒት ልታረጋት ስለሆነ ሙኒት ታውራት ትረዳታለች ብዬ ሙኒት ታውራት ብዬ እኔ አሰብኩኝ። አሁን ሙኒትን ቅድም ምን አልኳት መሰለኝ? ሙኒት አውሪያት አንቺ። ምክንያቱም አሁን እኔ የሰማሁትን ነገር ነው አንተ እየተናገርክ ያለው ተው ማለት የሰማው የነገሩኝን ነው። ውስጧ ላይ ችግር አለ ግን ማውጣት አትፈልግም። ተረዳኝ?
ያለው ነገር ውሃ ቅዳ ውሃ መልስ ነው። ከዚህ በፊት የነበረው መኪና አልተሰጠም። ለምን መኪናውን የያዙ ሰዎች ሄዱ ሳይሸጡ። ኢቭን የሁለተኛው አሁን ደግሞ ልጅቷ እንደምትገዛ ምናምን መሰለኝ የሚታወቀው ባይ ዘ ወይ እንደዛ አይነት ነገር አሁን ያልከው ነገር ነው። በቃ ሪል ለዚህም ነው ማሚ አንቺ አውሪያታለሁ። ሳሪ እኔ ያልገባኝን ነገር አስረዱኝ። ምንድነው ልጁን የሚያስፈራት? ስፖንሰሩ አይደለም። እኔ ልንገርሽ ታይቂው ታው አሁን አላማው ልጅቷን ማዳን ነው አይደል? እንድትወጣ ማድረግና ሌሎች መርዳት የሚችሉ ሰዎች ካሉ ከድራማ ውጪ ትክክለኛ መርዳት ያለበት። በነገራችን ላይ ሂስቶሪ አድርጋለች። እነ አዶናይና ጃኒ ሲመጡ እንዲረዷት የተረዳች ልጅ ሌላ እርዳታ እየፈለገች ነው። ብዙ የሚነግራችሁ ነገሩ ሰው ሲታፈን እናንተ መረዳታ ለምንድን ነው የማትናገሩ? ሙኒ አጥኝ በእናንተ ሀገር ህግ ለምሳሌ አምታቶኛል ወይ አምታቶኛል እንዲያርጉኛል ከተባለ ከሰሳለው ያለበት ሁኔታ እንደዚህ ያለ ምናምን የሚል ነገር ነው ሐሳቧ ያ ነው። ገብቶሻል አይደል? እንዲህ ብናገር እንዲህ ባረግ እኔ ራሴ ያለው ውስጥ የሆነ እንደ አይነት ችግር ውስጥ መናገር አልፈልግም በቃ የሚል ሐሳብ ነው ያላት። ስለዚህ ቀስ ብላችሁ ብትቀርቧት ብታወሯት ልጅቷ ያለችበትን ችግር በደንብ ትነግራችሁ። እኔ ከዚህ ሆኜ ነው እኔ እኮ ማገኘው ገንዘብ የለም እኔ አጀንዳ ሰው አይደለም እንደምታውቁት እንዲህ አይነት ነገር ሲኖር ነው መጥቼ ታሙ ግን ይቅርታ አድርግልኝና መቼ ነው ባበሾች ዘንድ እንደነ ሰራዊት ፍቅሬ ትወና የሚቆመው ነው ትልቁ እሱ ላይ እናተኩር። አሁን አርቲስቶቻችን ተደብቀው ሀብታሞች ነን እያሉ ድራማ የሚሰሩብን በዙ። እኔ ምልሽ መሲ እኔ እኮ ግራ የገባኝ ነገር አሁን ተሙ የኛን ሀገር ህግ ስለማያውቀው ነው። እቺ ልጅ እጇን ታጥባ ላስ ብላ መውጣት ትችላለች። ገባሽ? ስፖንሰሯ አይደለም ምኑ አሰሪዋ አይደለም ምንም ነገሩ አይደለም። መጣ ለእረዳለሁ ብሎ ያደረገው ነገር ደስ አላላትም። ቴንኪዩ ብላ ኢቭን የሰጣትን ብር መልሳ ብትወጣ የማያሳፍራት ነገር እንዳለ ታውቃለች። እኛም ጋር ሆነ ሌላም ሰውም ጋር ሆነ ህዝብ የጮህላት ልጅ ናት። ለምን ይሄን ያህል ራሷን አሳልፋ ሰጠች እኮ ነው ለድራማውስ ቢሆን ደግሞ ማቹርድ የሆነች ስለሀገሩ በደንብ የምታውቅ ልጅ ናት። ይኸውልሽ ሙኒት እኔ ይቅርታ አንቺ ላይ ነው አሁን ጥያቄ ማለት ነው። ይኸውልሽ ካንቺ የተሻለ ቦታ የተሻለ ሰው ካላቸው የተሻለ ተከታይ ካላቸው የተሻለ የሚያራግብልሽ ሰው ካለ ያንቺ አቅም ውስን ነው የሚሆነው። ስትዋጪ ምንም አይነት ነገር አይኖርሽም። አንቺ የምትይው ነገር አንደርስታንድ እንዲህ ማለት አለ እንደዛ ይኸውልሽ ነፃ ሆነሽ ምንም ለማድረግ አትሊስት ትንሽ መንቀሳቀስ አለባሽ። እንዴ ችግረኛ ሆነሽ ጉልበተኛ አትሆን። በነገራችን ችግረኛ በሴም ታይም ጉልበተኛ አትሆን። ስለዚህ አሁን እቺ ልጅ ከሷ ይልቅ እሱ ነው የሚሰማው። እቺ ልጅ ነገርኩሽ እኮ ኮምፕሊትሊ ድራማ ተሰርቶባታል። ለድራማው ስፔንድ ተደርጓል። በነገራችን ላይ ለምን ይመስላችኋል የነ ናሆሚ ድራማ እዚህ ውስጥ ናሆም ነው የሚባለው ለምን የገባ ይመስላችኋል? የሱ ድራማ እነ ናሆም ገብተው ስለሱ ሲያስጮለት የነበረው ለምን ደስ የምታደስ የተፈለገ ገብቶሻል? ስለዚህ ሰለባ የሆነችው ልጅ እቺ ልጅ ናት። አሁን እኮ ሌላ ጥያቄ ውስጥ አለ የምትገቢው አንቺ ለምን እንዲያትልም ሳይሆን ከታፈነች እንዳታወራ ከተደረገች ካስፈራሯት የህዝቡ ጥያቄ ምንድነው? ጥያቄ ሶስት ጥያቄዎችን እንዲመለሱ ጠይቋቸው። ሌላውን ታሪክ ተው። መኪናው ተቀየረ። ለምን ተቀየረ ሲባል የታይትሉ ባለቤት ከሀገር ስለወጣ ተብለ እንደ ጻል ልጅ እንደ ጦጦ ጻል ልጅ ሲነገር አዎ ብለህ ልታጨለቅ ላይ የሚገባው መኪናው ታሙ ትክክል ነህ። እኔም የሰማሁት ይሄንን ነው። ትክክል ነው። ስገዛ እኔ ይሄንን ዕቃ ስገዛ ሊብሬ መዞር ካለበት ስም መዞር ካለበት ራይደው ይዞራል። ኤቨር ደግሞ ምናልባት የተወሰነ ሰዓታት ወይ አንድ ቀን ለቀን እንዴ ነው መኪና ገዝቼ እኔ ሰውየው ከሀገር ሲወጣ ታይትል ሳይቀየር መኪና የሸጠልኝ ሰውዬ ከሀገር ወጥቷል ተብሎ የተሰራው ድራማ ሌላ በቼክ ሄዶ ተገዝቶ ተመሳሳይ መኪና ተፈልጎ ኢማጂን ተመሳሳይ መኪና ማጋ ነው የሚጮህ። ማሪ ማታ እኮ አውርተናል እኮ ማታ እኮ አውርተናል። ይቅርታ ኦኬ ይቅር በሉ። ተመሳሳይ መኪና ጠይቁ። ተመሳሳይ መኪና ራሱን የሚመስል በሞዴል ተፈልጎ ሲመጣልህ መጠርጠር አለብህ። የስለት መኪና እኮ አይደለም ተመሳሳይ ይመጣልህ። ለምንድን ነው ተመሳሳይ መኪና የመጣላት? ኤቭሪቲንግ ተመሳሳይ ገባችሁ አይደል? ያ መኪና ኦልሬዲኛ ተበልተናል። ሲጀመር ሆን ተብሎ የተሰጣት አይደለም ታውቃላችሁ። በፕሬሸር ነው በሼም የተሰጣት በኮመንት የተሰጣት መኪና ነው። ከዛ በኋላ የሆነ መኪና መጣና ሚንደፋደፍ መኪና ተሰጥቷት ተለባብሶ
ህዝብ ያጨበጨበ እንዳንተ አይነት 100 ይኑርልን ሺህ ይወለድልን ወንድም አለ ወይ ምናምን ተብሎ ዘፈን ተዘፈነልን። መጨረሻውን መጠየቅ አይፈልግም የኛ ሰው። በቃ ያጨበጭባል። አሁን የዛ ሰዓት ብናገር ዝም ምን ያልኩ ለምን አንተ ምናምን ነው የሚለው። ከዛ ግን የሆነ ነገር ሲሆን ተሙት ይችላል ይልሻል። ስለዚህ ጥያቄ አልጠየቀም ህዝቡ። ያ መኪና የተበላሸ መኪና ነው። እንዴት ነው አንቺ ተሰጥቶሽ 10 ኪሎ ሜትር ሄዶ ተበላሽቶ ከዛ በኋላ በቶ ተጭኖ ገራጅ የሚገባ? ኦኬ ገራጅ ገባ። ይሄ መኪና ገራጅ ከገባ በኋላ ይሄ መኪና አይሆነኝም፣ እኔ ያለውበት ነገር አስቸጋሪ ነው፣ ምናልባት ሌሎች ገንዘቦች ሊያስወጡኝ ይችላል፣ ሌላ ወጪ ሊያስወጣኝ ይችላል፣ ወይ ይሄ መኪና ይቀየርልኝ ወይ መኪና ሌላ መኪና ፈልጉልኝ ወይ ከሰጣችሁኝ አይቀር። እንደዛ እንዳታወሪ። እንደዛ ካወራሽ 6000 የተሰጠንሽ ሪያል ነው ምናምን ትሩዝ እናንተን ትመልሻለሽ። እንዲህ የምታወሪ ከሆነ ፐብሊክ ከዚህ በላይ ታዲያ በምን ልታፍኗት ነው? በጨርቃ አፏን ልታፍኗት ነው? ሙኒት ከዚህ በላይ መታፈን አለ? እሺ ታሙ ዘርፍ የምታውቀው ስላለ ታውራ አይሻልም? ዘርፍ ያውሪ። አይ እኔማ ታኮ ተደውሉልኝ የሰማውን ነገር ስላለኩ ነው እንደዚህ እንትን ያልኩት። ታሙ እኔ ያልኩትን ነው አሁን የተረዳኸኝ። የሰማሁትንም ነው በቃ የገለጽክልኝ የሰማሁትን ነው። እሺ ዘርፍ ቀጥይ ማሪ። እሺ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። እንግዲህ እንዳጋጣሚ ሆኖ አውርተን ነበር ከጌጥዬ ጋር። የተደረገው ነገር አጠቃላይ ድራማ ነው የተሰራባት ልጅቷ። ድራማና ቪው ነው የተለቀመባት እንጂ ትክክለኛና ለሷ የሚያስፈልጋት እገዛ አልተደረገም። እዛች ጋር እንደተባለው እሱ መኪና ሸልማለሁ ሲል ያው በሰዓቱ እሷ የመኪና ጥያቄ ስለነበር ያቀረበችው ለዚች ምስኪን ስጥልን ብለን ሁላችንም ቪዲዮ ሰራን። እኔ ወንበር ተሸክሜ ነው የሰራሁት ለምሳሌ ስጣት ብዬ። ከዛ እሱ ኮሜንታተሮችን ለማስደሰትና በቃ እይታውን ለማደስ ነው በቃ ይሄን ነገር ያደረገው። በመጨረሻ ሽልማት ተብሎ ራሱ ያ ቀረጻ ላይ የነበረው መኪና ተቀረጸችበትና ቀጥታ ወደ ገራጅ ነው የተመለሰው። ከዛ በኋላ ድጋሚ ምን አደረጋት መሰለክ? ወስዶ ገራጅ ውስጥ የበሰበሰ መኪና ገብቶሃል? መስታወቱ ምኑ ቡርቅስቅስ ያለ ይሄ ነው ያንቺ ጊቫዌን የተባለችው። ይቅርብኝ ስትል አይ በፍጹም አይቀርም መውሰድ አለብሽ ብለው አስገድደው ወሰዷ። ከዛ በኋላ ደግሞ ምን አደረጓት መሰለ? በስሙ አደረጉት ሊብሬውን። አሁን እሷ የምትለው በስሜ የተደረገው ይነሳልኝ፣ መኪናውን አልፈልግም፣ እኔ እዚች ጋር ባልተሰጠኝ ነገር ባልወሰድኩት ነገር እቺ ልጅ ተሰጥቶታል ተረታለች እየተባለ መቆሚያ መጫን ያጣው ብላ ነበር። በጣም ከፍቷት ያወራችሁ ማለት ነው። አሁን ደግሞ የሆነ ቪዲዮ አየው ገንዘብም እየሰጣት መኪናም እንደሰጣት ተደርጎ ደግሞ ተፖስታለና ማይሆን ነገር ነው የተደረገባት። እቺ ልጅ መስራት ትፈልጋለች። የሚሰራ ነገር ለሷ ሊያግዛት የሚችል ነገር ነው እንጂ መደረግ ያለበት ጭራሽ ወጪ የሚያስወጣት ነገር። መኪና የተበላሸ መኪና ማለት እዳ ነው። 10 ደቂቃ እንደነዳውት አለች እንዳለ ዘጋ መኪናው። ከዛ በሆነ ነገር ጭነው ነው የወሰዱት ሁላ። ከዛ በታክሲ ወደ ቤቷ ሄደች። ይሄ መሆን የለበትም። የሰው ልጅ በደካማ ጎኑ የሰው ልጅ በማጣቱ ተገብቶ እንደዚህ አይነት የወረደ ነገር አይደረግም። ማድረግ ካልቻለ አልችልም ቢል መብቱ ነው። ማንንም አያስገድደውም በገዛ ገንዘቡ። ግን ለምን በእንደዚህ ልክ ይጫወትባታል? እሺ ዘርፌ አሁን እኛ ማድረግ ያለብን ምን እንደሆነ ታውቃላችሁ? ተሙ እሷ ቀን ስጡኝ ብላለች። ቀን እንስጣትና እኛ የምናግዛትን ነገር ካለ ማውራት የምትፈልገው ነገር ካለ ራሷ በፔጇ ወጣ ታውራ። ምክንያቱም ለምን እንደሆነ ታውቃለህ? አሁን እሷ ማውራት የምትፈልገውን ነገር ጊዜ ስጡኝ ብላለች። ስለዚህ ታውራ ተሙ ይሻላል ካላስ። ምክንያቱም እኛም አሁንም የማናውቀው ነገሮች አሉ። አሁን ዘርፌ አንቺ ለሷ የምትቀርቢያት ከሆነ ያንን መኪና ያለምንም ጥያቄና መልስ ሙሩር ሄዳ ኦኬ ሙሩር ታውቂያለሽ አይደል? ይሄ እሺ ሙኒቴ ቆይ የደረሰኝ ኢንፎርሜሽን ስላለ ነው ልንገርሽ። እሺ ይሁን ቆይ ልንገርሽ ካላስ። አሁን ምን እንደሆነ ታውቂያለሽ? መጀመሪያ አንቺ በግልጽ ተሙም እሱ ሙናችሁ አውራ ልጅቷን። እኔ አላወራትም። ይሄንን ቀድማት አድርገ ሊያጠቃት አሁን ይሄንን እየተከታተለ እየቀዳ ምን ያለ ስለሆነ እሷ ማድረግ ያለባት አንድ ነገር ምንድነው? ሊብሬውን ሄዳ ትመልስ። ሙሩር ምንድነው? ሳሪ በአማርኛ የትራፊክ ጣቢያ ነው። ላይሰንስ ምናምን የምናወጣው በስማኮ ተሐውሎላታል። ካላስ ትመልሳለች ሊብሬውን። መኪናውን ልሸጠው ነው
ብላ ትመልስ ሊብሬውን ሄዳ ልጅቷ ትናገር ሙኒት ልጅቷ ራሷ ትናገር ባለቤቷ ትናገር ይሄን የምልበት ሰበብ ስላለኝ ነው ልጅቷን አንድ ሊያጠቃት የሚችለው ነገር ይሄ ብቻ ስለሆነ እኮ ነው ጋይስ ባለቤቷ ራሷ ትናገር ካላስ ባለቤቷ ራሷ ትናገር ምክንያቱም ራሷ ወጣ ባፏ እንዲህ የደረሰባትን ነገር ራሷ ትናገር ሙኒት ካላስ ተደማመጡ እየተደማመጡ ነው በቃ ካላስ እንደዛ ይሻላል ተሙ ያናግራት ተሙ ያለውን ነገር እንትን ይበልና ራሷ ትናገር በስ ከባለቤቱ ያወቀ ቡዳ ነው ምክንያቱም ወየታም ልክ አይደለም ያደረገው ነገር በጣም እንዴ በሰው በደካማ ጎን ተገብቶ ደግሞ ጋይስ ማናገሩ ብቻም ሳይሆን ካሁን በኋላ የምትናገራቸው ነገሮች በሙሉ በጫና እንደሆነ ነው ማወቅ ያለባችሁ የሆነ ነገር እንኳን ብትናገር ልጅቷ ነፃ አይደለችም ነው እያልኳችሁ ነፃ የሆነ ሰው ነው የምትጠይቀው አሁን አንቺ ሳይሆን የምትይው ነገር ልክ ነው በነፃነት ምንም ነገር መናገር የምችልበት ከሆነ እናገራለሁ ነፃ አይደለችም ልጅቷ እያልኩሽ በሆነ ነገር ውስጥ የሆነ ትብታብ ውስጥ ገብቶ ተቀርቅራ ለአሪፍ ድራማ በፓርት ከአንድ እስከ 100 እየተሰራላት ያለች ልጅ ላይ ተናገር ውስጧን ታውራ ብቻ አልደረስኩላት እኔ ያልኩት ያለው በገባኝ መጠን መኪናው ቀርቶባት ከዚህ ነገር ውስጥ ልጅቷ ተውት መኪናው ሌላም ድራማ ይሰራባል አሁን ከዚህ ችግር ውስጥ አስወጧትና ሌሎች መጥተው እንዲረዷት አድርጉ ሪል የሚረዱ ሰዎች ይሄን ድራማ እዚህ ግሩፕ ውስጥ አስወጧት በቃ አቀኝ እናንተ የምትፈልጉ እኔ እዚህ አይደለም ያለሁት ለእናንተ ነው የምነግራችሁ በቃ ዘርፌ ታድርስላት ይሄን መልእክት ላይሰንሱ እንትኑን ነገር ሊብሬውን ሄደሽ መልሽ ይበት خلاص ማንም የሚጠይቃት የለም ከስም ሙኒትዬ በጣም ፍርሃት አለባት ምክንያቱም ትምጣኔ ጋ እኔ ከሁለት ቀን በኋላ ስራ ገባለሁ ብትፈልግም ነገ ለሷ ስልገባለሁ ተያይዘን ሄደን ሙሩ ከስሟ ላይ ታስነሳዋለች አለቀ መኪና እንዲ ቦታ ቆሟል ሄደ መውሰድ ትችላለህ ትሏለች ምንድነው የሚያደርጋት እስኪ እኔ በእያንዳንዱ ነገር አብሬሽ ቆማለሁ በያት መልካምሽ አሁን ዋናው ፖይንት እሷ የታሰረችበት ስሟ ያለበት የመኪናው ብቻ ነው ከዛ በተረፈ እርዳታ ብሎ ሰጥቷታል 6000 አምጪ ብሎ ነጥቆ መውሰድ አይችልም አምጪ ብሎ ነጥቆ መውሰድ አይችልም አልዘረፈችውም ብድር አይደለም የሰጣት ምንም አይደለም ለዚህ ኤቪደንስ አለ መኪናውን ግን ቴንኪው ብላ መመለስ መብቷ ነው ማንንም አያስገድዳትም ከስሟ ላይ ካነሳችሁ በኋላ እዚህ ቦታ ሄደህ ውሰድ እነናሆምንም ጠይቋቸው አብሮ ስለነናሆም ያውቃል ብዙ ነገር ስለዚህ የሚያውቀውን ነገር ይናገር እዛ ትሪክ ውስጥ የሚያውቀው ነገር አለ ድራማው ይሰሩት አታ አይደለም የሷ ይቅርና ለእንትን ለፎሎወሬ ነው ለምን ይሸልማሉ ያለውም ሻሻ ነው ኤኒዌይስ በቃ ማሩ በቃ ካላስ ጋይስ ካላስ በቃ ካላስ ጋይስ አው ታሙ በቃ ልጅቷ ታውራ ከዛ በኋላ ልጅቷ ራሷ ሶልቭ ታርግ ወይ ልጅ ካላስ ጋይስ ካላስ በቃችሁ ዘርፌ በቃ ሙኒት ወደ ጀመርሽው አጀንዳ ወደ ገኝ ልጅ ውጪ የለም ልጁ ሊገኛል ቻለ ስልኳ ያነሳ መሲ ስልክ ልክልሽ ነበር ሁለት ስልክ አይሰራም ሁለተኛው ስልክ እስኪ ሁለቱንም ለኔ ላኪው እኔ ጋር ያለው አይሰራም መሲ ላኪላት ለሙኒት ሂዱ ታሙ ቤት ውዶች ሂዱ ታሙ ቤት መሲ ላኪ ነው ምን ያርጋችሁ ደግሞ ሂዱ ታሙ ቤት ማሬ ነገራችሁ ወደኛ እንዳትመጡ በቃ ወጥቼ ትኬት ብትፈልጉ የአየር ትኬት ብትፈልጉ ትራቭል በይለዋስ ወይ አስበሻል በቃ ምን እኮ አልሰማኝ ያሉ ያንን ተውት ነው አስፈላጊ ከሆነ እሱም ይጠየቃል ግዛት እያሉ ለምን ማሽሽ ሙኒቷ ግን ማስነ እንዴት ብላ ከራሷ ላይ ማውረድ አትችለውም ሊብሬውን እኮ ወደ ሆነ ሰው ካላሸጋገረች የለም ኖ ትችላለች መብቷ ነው የታርጋ ቁጥሩን ይዛ ትሄዳለች ይሄው ታርጋው በስሜ ነበር አልፈልገው ፊኒሽ ለመንግስት ነው የምታስረክበው ለመንግስት ታስረክባለች ታርጋው በፈለገች ሰዓት በማንኛውም ሰዓት
የምትፈልገው መኪና ታገኝ ሄዳ ትቀበላለች። ከዛ እሱን ደውላ ምን ትለዋለች? መኪና እንዲህ ቦታ ቆሟል፣ ዩ ካን ቴክ ኢት ፊኒሽ። ለውዝ ሱፍ ገና አንቺ ያመቻቸሽላት እኮ ቻንስ ሌሎችን እየጠየቀች ስለሆነ ሌሎች ያርጉላት። ስሚማ እኔ ሌክሰሷ አሮጌዋ መኪና የለች እንደ ሀሳብ ግን ቤተሰብ መሀል ምን አገባንኛ ማሚ? እንደዛም አለ እንዴ? እሺ ስሚ ምን እንዳረገኝ ባለቤቴ ልንገርሽ። ጋራጅ በቆመችበት ካብራራሽ አብራሪ እንዳትወጪ ሳታብራሪ ማሚ ሂጂበት ሳታብራሪ እንዳትወጪ። አሁን ተንኮስ አረገች። አየሽ ስሚያት ትወጫታለሽ። የገባሽበት እየገባው ነው ስቃይሽን ማሳይሽ። አብራሪ ተሽላት ነበር እኮ አይደል? ሁኔታው ማሚ ቤተሰብ መሀል አያገባሽም። 5 ሳንቲም የሰጠሽለት የኔና የማሚ ትክክለኛ ቲክታክ ላይ ጦርነት የሚጀመረው የዛኔ ነው። ኧረ እኔ ስንት የተቸገራለ ተማምኖብኝ ኮራ ብሎ የሚጠብቀኝ የሚጠይቀኝ ይሆንሻል። አንቺ ደግሞ አራት እዚህ ቤተሰብ መሀል አያገባንም። ሹ ደኸልኩም ወደ ገኒ አጀንዳ ስንገባ የገኒ ስልኮች አይነሱም። እሺ የገኒ ስልክ አይነሳም። ታዲያ እንዴት ነው የሚሆነው? ሳሪ ሲጀመር አንቺ ጋር ብሎክ እንደሆናችሁ አውቃለሁ። እንዴት ነው እዚህ እሱ ሊመጣ የሚችለው? ላላላ ስልክ ካነሳማ ብሎኩን በዚህኛው ስልክ እፈታለሁ። ችግር የለብኝም። ችግር የለም። መጀመሪያ ግን ስልክ ያንሳ። አሁን ይሄ ሁሉ ቪዲዮ እንደተሰራ እኮ ያውቃል፣ በደንብ ያውቃል። ስለዚህ አሁን እሱ ማወቅ ብቻ ሳይሆን ሳሪ እየተከታተለን ነው። ሃይ እሺ ደውይ፣ አንቺ ደውይ። ማንን ነው? አብዲን ነው እንደ የምትሉት? አብዲን ነው እንጂ ሌላ ማንን ነው? እኔ ሌላ ሰው ነው ሃይ ያልኩት። ቁጥር ላከች መሲላክሽ ሰራ ቁጥር አይደለም ዋትስአፕ ኦንላይን የለው ቀጥታ ይሰራ። ምንም እስኪ ሁለት ነው ስላለ ቁጥር አንድ ቁጥር ስላለኝ እኮ ነው እሱ። ገኒ የሚሰራው ቁጥር አለሽ? ሁለት ቁጥር ነው ያለኝ። እንግዲህ የምናወራበት የነበረው ብሎክ እስካደረገ ጊዜ ድረስ እሱን ለመሲል ከላታለሁ። መሲላኪው አንድ ቁጥር ነው የተሰጠው። ባሌ ይሄንኛው ቆሎ እንትን የለውም እንዴ ሱፍ? ኦኬ ይሄ የተዘጋው ነው አውቀዋለሁ። ጋይስ ቆሎ እንደዚህ የምትፈልጉ አለላችሁ፣ እየሰፈርን እንሸጣለን። ልብስ ቀይሪ ሳሪ። ልብሴ ምን ሆነ ተዘለጠ? የአንገቴን ሀብል እኮ እንድታዩት ነው ውዶች። ይኸው የምትፈልጉ ቆሎ የምትፈልጉ ካለ ሰነፍ ቆሎ ነው። ይኸው የምትፈልጉ ካለ እንደዚህ እየሰፈርኩ እሸጥላችኋለሁ። እንደዚህ ማለት ነው። እንደዚህ የተቆላ ቆሎ በሽምብራ በምናምን ሽምብራ እንትኑ ነው። ሳሪ ፈልጌ ገብስ ለውዝና ሽምብራ። አዎ ገብስ ለውዝ ሽምብራ ሱፍ ጣል ጣል ያደረገበት እቤት የተቆላ ሁለቱም ተቆራይስተን በቃ አዎ ተመስቆላ ወይ ጣጣ ወይዘሮ ሳራ 50 ድርሃም እንዴ ነሽ ነው ኦኬ እሺ እናረግበታለን። ትንሽ እንትን አድርገን የስንት ብር ነው የምንሸጠው? እንሸጣለን እንትን አድርገን እንሸጣለን። እሺ ፎል ልበሽ ውዴ። እሺ ግን ካላስ እንደዚህ ላድርገው
ይሄን ቤት ልበሹ። እሺ አቤት ምንም የቀረ ነገር የማይታይ የለም። ታይሙ ይደሙ ሰማሻት አሳይቶ መንሳት ይቆም ትላለች እንትና ኦሆ እዳስገባችሁኝ እኮ ጋይስ። ኧረ እባካችሁ ከሀብታም ጋር እንዳታጣሉኝ። እንዳገባው እኮ ቤት ዳገባ ማነው ደግሞ ጃንጥላ ነይ እስኪ ሳቤ ኧረ ይሄ በዘንድሮ ቀን ቤት ዳገባ በቃ ስለወቁ ለይረጁ ታራም ልጅቷ ያዘ ይሳንዶገ ማርያምን ማንም እኮ ተረዳኝ የለም። እኔን ውዴ አልተረዱኝም እኮ እንደው ምን ይሻለኛል? እኔ ሄዳችሁ ደግሞ ከሀብታም ጋር ታላብትሙኝ። ማነው ሀብታም? ስለ ሀብታም አታውቂ ከሆነ አስረዳሻለሁ። ማነው ሀብታም? የዘንድሮ ሀብታም ማን እንደሆነ ማወቅ ነው ያቃተንኛ። ስልክ ደውሎ ሰውን እየለመነ እያናገረ፣ አንደኛው ደግሞ ሌላ ስልክ እየደወለች አስቸገረችኝ ይላል። ልጅቷን አታስጠቁሪያት። ቤታችን ማንንም ምንድን ነው የሚያስጠቁራት? ማነው እሱ? እናንተ ናችሁ የምታስጠቁራት የምታስበሏት። ይልቅ ማነው እሱ? ብር ስላለው ነው አልቲማ 2003 የሚገዛው? ብር ስላለው ነው 10 ኪሎ ሜትር ሄዶ የሚቆም መኪና የገዛው? የኛ ሚሊዮነር ታይ ሙኒቱ የኔ እኮ ሳራ ብታስቀኝ ከሀብታም ጋር ታላት ደግሞ እንጂ ሳሪ ሌላ ጉድ ደግሞ እነግርሻለሁ እንጂ ደግሞ እየደወለ ራሱ እኔ ጋር እየመጣ እየደወለች አስቸገረችኝ የሚላል እንጂ ወይ ኢየሱስ እኔ የሰው ሀብታም ነኝ። አማካሪ የማያስፈልገኝ ብቻዬን ስንት አመት የኖርኩኝ ስንት ነገር ያሸነፍኩ ሴት ነኝ። ይመጡና ለመበዝበዝ ይሞክራሉ። አልሳካላቸው ሲል እኛ ምክርም ስንሰጥ ለማን እንደምንሰጥ እናውቃለን። የቢዝነስ ምክር ሰው መጥቶ ሲያማክረኝ ለማን መምከር እንዳለብኝ ማቅ ሴት ነኝ። ሙኒቷ አስቸገረችኝ የሚለው ምን ቢዝነስ አማክረኝ እያልሽው አንቺ? በእንቅልፌን ተኝቼ ደውሎ መጥቶ ቢሮ የሚጠብቀኝ ጀግና እየደወለች አስቸግራኝ እንደው እኔ ስሚ እኔ አንገቴን እሰጣለሁ። በዚህ አንገቴ ሙኒት እየደወለች ማንንም እንደማታሽ ተው ብያለሁ ውዴ። አልሰማኛሉ እኮ ምን ይሻል? ሙኒት በተአምር እየደወለች ማንንም እንደማታስቸግር በደንብ እርግጠኛ ስለሆንኩ ነው። ምክንያቱም ካላን ነገር አንፃር ስለምን ተባለ እንደ ሀሳብ ከላይ ላስራት ለምን አይደረግም? ኧረ ተይ እባክሽ ኧረ ተው እንጀራ አለ ገንዘብ መጥተሽ አይደለም የምታማክሪው። በገንዘብ ከፍለሽ ካውንስሊንግ የሚሰጡ ሰዎች አሉ። ኦኬ ተኝቼ ደውሎ መጥቶ ተነስቶ ቁጭ ብሎኝ እየጠበቀኝ ከዛ በኋላ ደግሞ ምን ይደውላልኝ? አቤት ጁ መኖሯ እንደው ባትኖር ይቆጨኝ ነበር። እንዴ በጣም ቀብራራ ነኝ። በጭንቅላቴ በጉልበቴ የምተማመን ለመጣው አንጨበጭባለሁ። ነገር እያወራች ማርያምን እሷ ቁም ነገር እያወራች ተው እንጂ። አይ ተይዋ አይደለም ብዬ እኛ ሙኒት ካላስ በቃ ያኒ በቃ አንድ ነገር ልንገርሽ። በህይወቴ ምን እንደሚያስደስተኝ ልንገርሽ። አንድ ሰው መጥቶ ሙኒትዬ እንዲህ መስራት ፈልጋለሁ ሲለኝ በምክሬ በጉልበቴ በገንዘቤ ባለኝ ነገር ተሰባብሬ ያ ሰው መድረስ የሚፈልግበት ወይም መቆም የሚፈልግበት ቦታ ማቆም ደስ ይለኛል። ኦፍ ኮርስ በብዙ ነገሮች ተጠቃሚ ሆኜ ማለት ነው። እኔ የራሴን ጥቅም አጉልዬ የማደርገው ምንም ነገር የለም። እየተጠቀምኩ ሰውን መጥቀም በጣም ደስ የሚለኝ ነገር ነው። ግን መተሽ ሰውን በዝብዤ እንዴት ልኑር ካልሽኝ ደግሞ እምስቅብሽ ሳቃለኝ። አንዳንድ ሀብታም የሆኑ የሚመስላቸው የጭንቅላት ድሃዎች ሀብታም የሚመስሉ ሰዎችን እየሄዱ ምክር ወይም ደግሞ ገንዘብ ቡጥበጣ አይዲያ ቡጥበጣ ይጀምራሉ። አልሳካ ሲላቸው ደግሞ ፊት ስትነሻቸው እሷ እኮ ይሉሻል። ረጁዬ እኔ ሰው ሲያልፍለት በጣም የሚያስደስተኝ ሰው ነኝ። በጣም ሰው ሞራል ሲኖረው በጣም ደስ የሚለኝ ሰው ነኝ እኔ። ነጭ ሆነ ጥቁር ሆነ ምን ሆነ አንድ ሰው እንኳን እዚህ ጋር ሌባ ተብሎ ሲመጣ መጀመሪያ የምለው መቼም
ልባል ልስረቅ ብሎ የመጣ ካልሆነ መጀመሪያ መረዳት አለበት። እሱ ራሱ የሚል ሰው ነኝ እኔ። ቸግሮት የሰረቀ እንኳን ቢረዳ ደስ የሚለኝ ሰው ነኝ። ስሜ እኔ የጓደኞቼ ስም ተነሳ ብዬ እንደ ነብር የሚያስነሳኝ ሴት ነኝ። ስሜ ስታነሱ ደግሞ እኔ ዝርጥጥጣችሁን ነው የማወጣው። የሚያሸረጉዱ የሚያከብሩ እዛ ያሸርጉዱ ያከብሩ። እኔ ግን ዘረጥጣለሁ። ስሜ ያንሳ ከዚህ በኋላ አንድ ሰው ህግን ጥግ ድረስ አውቀዋለሁ። ከዛ በኋላ ደግሞ በእጄም የሚመልሰው ነው። በደሃው ላይ አትቀልዱበት ውዶች። የጥበቡ ተሰማ ልጅ ጨመድዳለሁ እያዳሜ ምን 500 ክፈይ 1000 ክፈይ 50,000 ከፍላለሁ። የልቤን አድርሼ በእጄም ማንም አይቀዝንብኝም። እኔ 50,000 የለኝም። ደህና ሁኑ። እንደኔ ደላላ ሁኚ እንዲኖር አንቺ ያልተላውቻቸው አልጋለኝ መጣየት ወደኋላ ብንሄድበት ኬዝ አልገባሽም። ሙኒት 50,000 ራሱ 50,000 ይሞላ። አይ ሙኒት እንደው ከጀመርሽ እኔ አረጋሽት። አሁን ይኸውልሽ ለምን እንደሆነ ታውቂያለሽ? አሁን የዚህ ሰውዬ በውስጥ ማርያምን ተው ይላል። በነገራችን ላይ ማርያምን ልንገራችሁ፣ የምር ግን እኔ መቤቴን ነው የምላችሁ። መጀመሪያ ምንም ኮምፎርቴብል አልተሰማኝም። ስሚ አላሽቃበጥኩም፣ ምንም አላልኩም። ግን እኛ ብናግዛት የበለጠ ሰክሰስፉል ነን፣ ደስተኞች ነን። ባይዘወይ አሁን በጌጤ የተነሳ ምክንያቱም በተለይ የቪዛው ብር በጣም አምሹር ሁኜ እርግጠኛ ሁኜ አግዛታለሁ። ሙኒት እኔ ሰርፕራይዝ አረግሻለሁ ብላ ስትላት በጣም ደስ ብሎኛል። ምክንያቱም ደስ ያለኝ ምንድነው እንደምትችል ስለማቀው ነው። ሙኒት በስተመጨረሻ ትናንትና የሰማሁት ነገር ላይክ እንደዚህ እንትን ስላላለኝ በቃ ኦኬ ራስሽ በምፈልጊ ሰዓት መተሽ ተናገሪ። ከኔ በፊት ግን ማሚን አውሪያት። ምክንያቱም ማሚ ላንቺ ያሰበችልሽ ብዙ ነገር ስላለ ብያለሁ። መልእክትም ለሰው ልክ ያለው ግን አሁን ሙኒት ያናደዳት ምንድነው እኔ ሳወራት እመጣለሁ ብላ ለምን እንደዚህ ሆነ ነው በቃ ያ ማለት ምን እኔ አሁን ቪዲዮ ምናምን ያየሁት አላየሁም ነበር። መቤት እኔ ልከሰስ እንግዲህ እኔ ወላሂ ነው የምለው ቀሰምን ብላ ለሷ መኪና የሰጠለት ነው ያየሁት። አይቼው አላውቅም አላውቀው አታውቀኝም ብሎ ይክሰሰኝ አላውቀው